ሰላም ጤና ይስጥልኝ ውድ የኤምኤሳ ቤተሰቦች እንዴት ከረማችሁ? እንኳን በሰላም መጣችሁ። ዛሬ ደግሞ ቀለል ያለ ኬክ እንዲሁም የካርቶኑ የተዘጋጀው ኬክ እንዴት እንደምንሰራ እናያለን ማለት ነው። ምንም እንኳን የአሰራሩ ካርቶኑ ላይ ቢኖርም ነገር ግን ቤት ውስጥ ስንሰራ መለኪያ ግራም በግራም ስለሆነ የተጻፈው ግራም መለኪያዎች ከሌሉን ቤታችን ባሉ በብርጭቆ መለካት እንችላለን ማለት ነው። እዚህ ጋር የምንጠቀመው ግብአት 3 እንቁላል፣ 1 ኩባያ ውሃ እንዲሁም ሩብ የሚሆን ዘይት እንጠቀማለን ማለት ነው። ኩባያችሁ መጠነኛ ብታደርጉት መልካም ነው። በጣም ትልቅ ኩባያ ባይሆን። ከዛ እንቁላላችን በዚህ መልኩ በደንብ አድርገን እንመታና ከዛ ያዘጋጀነውን 1 ኩባያ ውሃ በዚህ መልኩ እናደርግበታለን ማለት ነው። እንቁላሉንና ውሃውን በደንብ አሁንም መቀላቀል አለብን፣ በደንብ መምታት አለብን። በዚህ መልኩ እዚህ ደረጃ ላይ ሲደርስልን ቀሪውን ዘይታችን እናደርጋለን ማለት ነው። ሩብ ኩባያ የሚሆን ዘይት እናደርጋለን። እሱንም ሚክስ አድርገን ስንጨርስ ዱቄታችንን እናደርጋለን ማለት ነው። ዱቄቱን የምትፈልጉትን ፍሌቨር መጠቀም ትችላላችሁ። እኔ እዚህ ጋር የኮኮናት ፍሌቨር ነው የተጠቀምኩት። እሱንም በደንብ አድርጌ እንደዚህ ቀላቅላለሁ። በደንብ ሚክስ እንዲሆንልኝ ትንሽ እንደዚህ ቀጠን ማለት አለባችሁ ማለት ነው። በደንብ እንዲነፋላችሁ። ከዛ ስንያችሁን ታዘጋጁና እንዳይዝባችሁ ስንያችሁ ዘይት ተቀቡና በዚህ መልኩ ታፈሳላችሁ ማለት ነው። በዚህ መልኩ ትዘረግፋላችሁ። ከዛ በሁለት እጃችሁ ከግራና ከቀኝ ይዛችሁ ውስጡ አየር እንዳይኖረው በደንብ ስትክልክል ያለ ሙልት ያለ ኬክ እንዲሆንላችሁ እንደዚህ ከፍ ዝቅ ያደርጋችሁ እንዲዳረስ ሙሉ ለሙሉ ከውስጡ አየሩ እንዲወጣ ታደርጋላችሁ ማለት ነው። በመቀጠል በ180 ወይም በ170 እንደ ፎርናችሁ የቴምፕሬቸር መጠን ፎርናችሁ ስታስገባላችሁ ማለት ነው። እኔ ደግሞ አሁን እዚህ ጋር እየወጣ ትንሽ በጣም ተነፍቶ ስለነበረ ኬኩ ወደ ላይ ወጣልሽ ማለት ነው እና ትንሽ እንትን ብሎብኝ ነበር፣ አሮብኝ ነበር። ከላይ ያረረውን ፓርት አንስቼዋለሁ። ከዛ በዚህ መልኩ 4 ማዕዘን ወይም በምትፈልጉት ዲዛይን መቆራረጥ ትችላላችሁ። እኔ ግን 4 ማዕዘን እያደረኩ ቆራርጬ ወደ ማቅረቢያ ሳህን ላይ ነው ያደረኩት ማለት ነው እና በዚህ መልኩ ቆርጫለሁኝ። ከላይም የምትፈልጉት ማባያ እንትን ማለት ትችላላችሁ። ክሬም ነገር ካላችሁ ከላይ ማብሰት ትችላላችሁ። እኔ በዚህ መልኩ 4 ማዕዘን ቆራርጬ እንደዚህ አቅርቤያለሁ ማለት ነው። በጣም ቆንጆ፣ በጣም የሚጣፍጥ ለአሰራር ቀላል የሆነ ኬክ ነው ማለት ነው። ሞክሩ፣ ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ካያችሁ እንግዲህ እዚህ ጋር ደረጃ ላይ ከደረሳችሁ ላይክ ሳታደርጉ ሰብስክራይብ ሳታደርጉ አትውጡ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።